ክርስቲያን የማይፈተን ሳይሆን የማይሸነፍ ነው። ድል ያደርጋል። የሚያሸንፍ ወዝሰ ሞዓ ኢይመውት ዳግመ ሞተ። የሚያሸንፍ ሁለተኛውን ሞት አይሞትም። ድል ለነሳው በሁለተኛው ሞት አይጎዳም ይላል። ስለዚህ ያዕቆብም ያለው ይሄንኑ ነው። በፈተና የሚጸና የተባረከ ነው። ከተፈተነ በኋላ እግዚአብሔር ለወዳጆቹ ያዘጋጀውን አክሊል ይወርሳል። እስመ ተመኪሮ ይነጽ አክሊለ ሕይወት ዘአሰፎሙ እግዚአብሔር ለለ ያፈቅርዎ። ታዲያ ፈተናው ምን አይነት ነው? በየኑሮ ደረጃችን ይለያያል። እንደ አቅማችን ነው የምንፈተነው። እንደ ቅዱሳን ከበድ ያለ ፈተና ላይ ደርስብን ይችላል። አሁን ግን ፈተና ውስጥ የሌለ ክርስቲያን የለም። የወደቀው ግን ብዙ ነው። በቀላሉ የተሸነፈው ብዙ ነው። እኛ በአንድ ብርጭቆ ማኪያቶ ልንፈተን እንችላለን። በቂ ነው ለኛ። አቅማችን ደካማ ለሆንን ሰዎች፣ ለማንጸልይ ለማንተጋ ሰዎች፣ እንደኔና እንደናንተ ላለው ሰነፍ አንድ ብርጭቆ ማኪያቶ ሮብን ሊያስረሳን ይችላል፣ ጾሙን ሊያሽረን ይችላል። አያችሁ፣ በትንሹ እንፈተናለን። ሆዳችንን በጣም ሲያምረን ነገ ጸበሉን እረጫለሁ ብለን ልንሸነፍ እንችላለን። ከዚህ በላይ ስብራት የለም። አያችሁ፣ ትልቁን መንግስተ ሰማያት ለማግኘት በትንሹ እንፈተናለን። ጓዳችን ውስጥ በሚመጣ ረብሻ ከመድኃኔዓለም ጋር ቅይማት ያለበት ቃላት እንለዋወጣለን። ሁሉን ማድረግ የሚችለውን አምላክ እናማርረዋለን። ምን በድዬ ነው እንዲህ ያመጣብኝ እንለዋለን። ያኔ በዛ እንወድቃለን። ክርስቲያን ቢወድቅ እንኳን መነሳት አለበት። ፈተናውን መጽናት መታገል ያስፈልጋል። ከወደቁ በኋላ እንኳን ማን ያነሳናል? እግዚአብሔር ያነሳናል። ሰይጣን በመውደቃችን ደስ ሊለው ይገባል፣ ይችላል። ነገር ግን በመነሳት ንዴቱን ወይንም ብስጭቱን ልንጨምርበት ይገባል። ክርስቲያኖች ሰይጣንን የሚያበሳጭ ውሎ ነው መዋል ያለባቸው። ዲያብሎስን የሚያናድድ ቢወድቁ እንኳን የሚነሱ አባ እንጦንስ የበረሃው መነኩሴ መናኙ አባት ሰይጣንን ይዞ ሲያስለፈልፈው ምንድን ያለው? እጅግ የሚያበሳጭ በዘመንህ ምንድን ነው ብሎ ቢጠይቀው ምን ብሎ መለሰለት? ደጋግሞ ንስሐ የሚገባ ሰው ያበሳጨኛል አለ። ከወደቀ በኋላ የሚነሳ ሰው ሰይጣንን ያበሳጨዋል። ለዚህ ነው ነቢዩም እመኒ ወደቅኩ ትነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህ ሊተ፣ ብወድቅ እነሳለሁና አለ። በጨለማ ብመላለስ እግዚአብሔር ያበራልኛልና ጠላቴ ሆይ ደስ አይበልህ። እግዚአብሔር የጠላትን ዓይን ይድፈንልን። ስለዚህ ሰይጣንን የሚያበሳጭ ውሎ ነው መዋል ያለብን። መውደቅ ያለ ነው፣ ግን መጥፋት የለብንም በዛው። አያችሁ፣ ሰይጣን ትንሽ ያቀምሰንና በዛው ያጠፋናል። ትንሽ ያስጀምረንና በዛው እንድንጠፋ ያደርገናል። በትንሽ ኃጢአት አስጀምሮ እስከ መጨረሻ ይፈጀናል። ትልቁ ኃጢአታችን ርኩሰታችን ይሄ ነው። ትልቁም ኃጢአት ይሄ ነው። የመጨረሻው ነገር ይሄ ነው። እንደዛ ሰውዬ ሁልጊዜ አባቶች እንደሚናገሩት አጠገቡ ጋር ሕፃን ልጅ ተቀምጦ ዝሙትና መጠጥ ቀረበለት። ወደ ዝሙቱ በወድቅ ይሄ ሕፃን ልጅ አይቶ ይነግርብኛል፣ አሰናክለዋለሁ፣ ስለዚህ ኃጢአት ነው፣ ስለዚህ ምንም ስለማያደርገኝ ራሴን ጠብቃለሁ ብሎ ወደ መጠጡ አዘነበለ። ደጋግሞ በጠጣ ጊዜ አይምሮው ናወዘበት፣ የዝሙት ፍቶት ስሜቱ አቃጠለው። ከዚያ በኋላ ያንን መውደቅ ወደቀ። ልጁ አይቶኛል ብሏልና ደግሞ እንዳያወራበት ልጁን ገደለው። አያችሁ ኃጢአት በምን እንደጀመረ። አንድ ብርጭቆ መጠጥ ነው የመጀመሪያ መነሻው። በመጠጡ ብቻ ቢቆም አይኮነንም። አያችሁ ያለ ልክ እንዳንጠጣ መጽሐፍ የሚከለክለን ለዚህ ነው። ሰው ሊናውን ስቶ ቆሞ መሄድ እስኪያቅተው ድረስ ሲንገዳገድ ለሌላ ነገር ይጋለጣል፣ የሌለ ጡንቻ ይሰጠናል። ለሱስ የሚያበቁ ነገሮች ሁሉ እንደዚህ ናቸው። ጫት ቃሚ በጣም መርቅኖ ብታገኙት ከጤና ጣቢያ ዘበኛ ጋር ከቃመ የቀዶ ጥገና ስፔሻሊስት ሆኖ ሊያወራላችሁ ይችላል። አያችሁ ቀላል ነው፣ ለሱ ቀላል ነው። ከደንብ አስከባሪ ሚኒሻ ጋር ካወራ ምናልባት ታንክ፣ መድፍ ተኳሽ፣ ሮኬት አስወንጫፊ ምናምን ሆኖ ሊያወራላችሁ ይችላል። ምርቃናው ነው። መጠጥም እንደዚህ ነው። ከልክ በላይ ጉልበት ይሰጣል። 7 ሰዎችን ቢምቢ አድርጎ ሊያሳያችሁ ይችላል። የሚያርፍባችሁንም ዱላ ያስችላቸዋል። ከባዱ ችግር ሲነጋ ነው። ሲነጋ ሌሎች ሰዎች ነን። ትልቁ ነገር መጀመሪያውኑ ለኃጢአት እድል አለመስጠት ነው። ወኢታሃቡ ፍኖተ ለሰይጣን፣ ለዲያብሎስ እድል ፈንታ አትስጡት፣ መንገዱን ዝጉበት። ያኔ እናሸንፈዋለን። ከውድቆት እንኳን ለመነሳት የእግዚአብሔርን አንሽነት ማሰብ ያስፈልጋል። በዓለም ላይ ሰው ኃጢአተኛ ነው። ሁላችን ኃጢአተኞች ነን። ግን የእግዚአብሔር ምሕረት ከኛ በደል በላይ ነው። የእግዚአብሔር ቅድስና ከኛ ርኩሰት ይበልጣል። አይጸየፈንም። ልጅ በጭቃ እየተጫወተ እያቦካ አባቱ ከመንገድ ሲመጣ ቢያየው ልጁ ጭቃውን ረስቶ ወደ አባቱ ዳይ ይላል። የአባቱ ፍቅር ይበልጣል። አባትም ደግሞ የልጁን ጭቃ እያየ አይሸሸውም።
የፍቅሩ ስለሚበልጥ ያቅፈዋል። እቤት ከገባ በኋላ ሚስቱ ናት ምንድነው ይሄ ስትለው አይ ልጃችን ይሄ ልጅሽ ነው እንዲያደረገብን ብሎ አራግፎ ይቀይራል። ብዙ አይበሳጭም። ምክንያቱም ልጁን አቅፎ ሲስመው ያገኘው የአባትነት ፍቅሩ ውስጡ ስላለ ላይ ያለውን ቆሻሻ ያስወግደዋል። እግዚአብሔር ፍቅር ነው። ከነ ቆሻሻነታችን ይሸከመናል። ከዛስ አባት ልጁን አጥቦ ንጹህ እንደሚያደርገው ያጥብና ያነጻናል። እግዚአብሔር ፍቅር ነው። እግዚአብሔር ወዳጅ ነው። ምን ብትበድል ምን ብትቆሽሽ ካንተ አይሸሽም። እግዚአብሔር ኃጢአትን ይጸየፋል። እውነት ነው፣ ግን ኃጢአተኛን አይጠላም። ደጋግሞ ንስሐ መግባትን የሰራልን ለዚህ ነው። ንስሐን ለጻድቃን አልፈጠረ። ምናሴ ምን አለ? ቀና ብዬ ሰማዩን አይ ዘንድ እንኳን አልችልም አለ አይደል? ኢሳይያስን የመሰለ ነብይ ያስገደለ ምናሴ የተባለ እስራኤል ንጉሥ በደሉ ስለበዛ ንስሐ ሲገባ ዛሬ ጸሎተ ምናሴ ቋሚ የቤተሰብ ጸሎት ነው አይደለም? ቀና ብዬ ከበደሌ ብዛት የተነሳ ቀና ብዬ ዙፋኔ ያለበትን ሰማይ ማየት አቃተኝ አለ። ስንት ደፋር አለ በዚህ ዓለም በደም የተጨማለቀ እጆቹን ሳይታጠብ የእግዚአብሔርን ስም የሚጠራ ሰው ባረደበት፣ ሰው በገደለበት፣ ክፉ ነገር በተናገረበት፣ ዘረኝነትና ጎጠኝነት በተናገረበት አንደበቱ ሳይጉመጠመጥ እዛው ላይ ተጥዶ ማህበራዊ ሚዲያውን ማያሳየን የለም። ትላንትና ዘረኛ ሆኖ ሲሳደብ ብሎ ዛሬ ደግሞ ጻድቅ ሆኖ ሊሰብከን ይችላል። አያችሁ፣ ግን መንግስተ ሰማያት በማታለል አይገባም፣ መታጠብ ይፈልጋል። ስለዚህ ብንፈተን እንኳን ብንወድቅ የምንነሳበት ንስሐ ሰጥቶናል። ማን ይመስገን ወገኖቼ? እግዚአብሔር ይመስገን። ስለዚህ ንስሐን የፈጠረ ለእኔና ለእናንተ ነው። ብንወድቅ የምንነሳ፣ ብናጣ መልሰን የምናገኝ፣ ብንሰበር የምንጠገን፣ ጥሎ የማይጥለን ማን አለ ከኛ ጋር? ስለዚህ እግዚአብሔር ፍቅር ነው። የተውነውን ነገር እንድናነሳ ይፈልጋል። የዚህ ሁሉ ታሪክ መነሻ የሆነች አንዲት አፍሪካዊት ብላቴና ናት። ኑሮ ለማሸነፍ ወደ መካከለኛው ምስራቅ የተሻገረች፣ ከግብፅ ወደ እስራኤል ሄደች፣ ከነዓን የገባች። አጋጣሚ ሆኖ እግዚአብሔርን በሚያውቁ ሰዎች ቤት ተቀጠረች። እነዛ ሰዎች የመጀመሪያዎቹ ደግ ቤተሰቦች አብርሃምና ሳራ ነበሩ። የትም ግቡ የትም በሰው እጅ መዋል መቼም የሆነ መከራ ላይ መጣሉ አይቀርም። እግዚአብሔርን የሚፈሩ ሰዎች ቤት የገባችው አጋር የተባለች ግብፃዊት ምስኪን ሴት ገረዶና የምትሰራባቸው ቤት ውስጥ ወለደች። ከአብርሃም ካባወራው ሳራ በዛ ዘመን በነበረው አካሄድ የተለመደ ተግባር ነበረ። ከሰራተኞቻቸውን በቤቶች ይወልዱና ከዛ ይወርሳሉ። ምክንያቱም ሰራተኞቻቸው የነሱ ስለሆኑ የነሱ የሆነ ሁሉ የራሳቸው ነውና። በዚህ አይነት ሁኔታ የአብርሃምን የተስፋ ስጦታ ከእግዚአብሔር የተነገረለትን መታገስ ያቃታት ሳራ ወደ ገረዲቱ ወደ አጋር ድንኳን ግባና እደር፣ በሷ በኩል እግዚአብሔር ያለመልመኛል አለች። እግዚአብሔር ልምላሜ ለሁላችንም ያድለን። በዛ ዘመን የነበረ ሕግ ስለነበረ ወይንም በሕገ ልቦና ውስጥ የተለመደ ስለነበረ እንደ ኃጢአትም ተቆጥሮ አልተጻፈም በመጽሐፍ። ግን አብርሃም ቶሎ መጠበቅ አለመቻሉ፣ የሳራን ችኩልነት መደገፉ አዳምና ሔዋን በትብብር ያደረጉትን አይነት ነገር ይመስላል። በኦሪት ጊዜ የባልና ሚስት ጉዞ ውስጥ ተመሳሳይ ነገሮች ይታያሉ። በአዲስ ኪዳንም በቅድስና ጎዳና የባልና ሚስት ጉዞዎች በሌሊት ወደ ቤተ መቅደስ እንዲሆን ያስፈልጋል ማለት ነው። ለዚህ ነው በቤተ ክርስቲያን ስርዓት ባልና ሚስት ወደ ስጋው ደሙ ሲቀርቡ አብረው እንዲገቡ። ውሎ በሚመጣው ውሎ ስለሚታለል ባል ብዙ ጊዜ እምቢ እያለ ሚስት ስጋው ደሙ እየናፈቀች በአንድ ጎጆ ውስጥ ተለያይቶ መኖር ስለማይገባ የንስሐ አባት ጭንቀት የሆናችሁት ባሎች ናችሁ በጣም ብዙ ጊዜ። አሁን በዚህ ዘመን ውስጥ በባልና ሚስት መካከል የንስሐ አባት መከራው ምንድን ነው ቢባል ባልን ማሳመን ነው። የወንድነት ስሜቱን ወይንም ደግሞ የጉልበት አስተሳሰቡን የኃይለኝነት ጉዳዩን መስቀል የያዘ ካህን ላይ ማስደገፍ የለበትም። የንስሐ አባቱን ቢሰማ ገነት ይገባል። ግን ብዙ ጊዜ ታዲያ የባሎች ችግር ከንስሐ አባታችን ይልቅ አንድ ፋርማሲስት የሚነግረንን ማስጠንቀቂያ በደንብ እንጠብቃለን። ለጤና ጥሩ ነው። አሁን መካከል ላይ እንግዲህ ማህበራዊ ሚዲያውን ተመልከቱ አይደል? ጥቁር አዝሙድ ብላ፣ ይሄንን ነገር ጠጣ፣ ይሄንን ተቀባ፣ ይሄንን ዋጥ፣ ይሄንን እንደዚህ አድርግ። መቼም የሌለ ነገር የለም። የመኖር ፍላጎታችን ነው። ሰው ቲክቶክ ላይ ተጥዶ ሎሚ ጨምቀ ጠጣ፣ ዝንጅብል ከትፈ ጠጣ፣ ነጭ ሽንኩርት ከትፈ ጠጣ፣ ይሄንን ከትፈ ብላ የሚለውን የሚሰማውን ያህል ንስሐ ግባ የምትለውን አንድ ቢሰማት ቢኖርም ቢሞትም የማን ነው ንገሩኝ እስኪ? ልንኖርባት የምንናፍቃት ይቺ ምድር መጨረሻ ላይ ማሰናበት ምን ብትንከባከበው ይሄ ስጋ የሆነ ቀን ይጨማደዳል። ልትቆይ ትችላለህ እንጂ ልትኖር አትችልም። ራስን መጠበቅ ተገቢ ነው። ግን ህሱ መንግስቶ ወጽድቆ ነው። መጀመሪያ መንግስቱንና ጽድቁን ፈልጉ፣ ወዘሰ ኩሎ ይትፈጸክለክሙ፣ ሌላው ትርፍ ነው።
አያ ትርፍ ነው። ሰውነትን ማጎልመስ ሁኔታውን ማጠንከር ትርፍ ነው። ዋናው መንግስቱንና ጠብቁት እግዚአብሔርን። አንድ ቀን እግዚአብሔር ይመጣል፣ ባዶነታችንን ሊሞላ ይመጣል፣ ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል። እግዚአብሔር ይጎበኘናል። በፍጹም የኛ ቤት ውስጥ ሰይጣን አይሰለጥንም። ዲያብሎስ ይተነኩሰን ይሆናል ከይሲ ስለሆነ እንጂ አያሸንፈንም። ድል የምንነሳበት ማይተብ ከኛ ጋር አለ። አምላካችን እግዚአብሔር በፍቅር ይጠብቀን ሁላችንም። ከዚህ በኋላ ዳንኤል ይምጣ ተባለ። ዳንኤል መጣ። ንግስቲቱ አባትን ናቡከደነፆር እንስሳ ሆኖ መጥቶ እንደገና ወደ ቤተ መንግስቱ እንደሚመለስ ትንቢት ነግሮት ተመልሶ ሰው ሆኖ ነው። ያው አንተም እንደምታውቀው ልጁ አይደለህ። ስለዚህ ዳንኤል ይምጣ፣ የአባትን ሕልም ይፈታ፣ ያንተንም ይፈታል። ይህን ጽሑፍ ማንበብ እሱ ይችላል አለ። የሰማይ ጽሑፍ ለማንበብ በምድር የሰማይ ተጠሪ መሆን አለብን። ምስጢራት የሚገባን ኦርቶዶክሳውያን የሰማይ ልጆች ነን፣ የዚህ ምድር ልጆች አይደለንም። ሀገራችን የት ነው ንገሩኝ እስቲ? በሰማይ ነው። አያችሁ፣ እኛ የሰማይ ሰዎች ነን። ለዚህ ነው የሰማይ ወንጌል የሚገባን። ክርስትናውን ሰከን ብለን የምንኖረው ለዚህ ነው። ቤተ ክርስቲያን ረጋ ብላ ትኖራለች። የማይወረወርባት ድንጋይ የለም። ወርዋሪዎቹን እየነጠረ ይፈነክታቸዋል። እሷ ማንም ላይ ሰንዝራ አታውቅም። የሰነዘሩባት ሁሉ ያልፋሉ አይደል? ጠላቶቿ አመድን ይቅማሉ የሚለው ኢትዮጵያ የምትባለዋ ተዋህዶ ነች። በክብሯ አይኖረች፣ በማይተባ አይኖረች፣ እግዚአብሔርን የሚያመልክ ህዝብ ነው። ኢትዮጵያ ታበጽደው ያ በእግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ሀገሪቱ ማለት ህዝቦች ናቸው። እግዚአብሔርን እያመለኩ በኢትዮጵያዊ ውበት የሚኖሩት ደግሞ የተዋህዶ ልጆች ናቸው። ክብርና ምስጋና ለአምላካችን ይሁን። ብንጸናና ብንጠብቅ እግዚአብሔር የተሻለ ያደርጋል። አያደርግም? ያደርጋል። አሁንም እንመለስ፣ ያጎደልነውን እንብላ እንጂ እግዚአብሔር ከኛ ጋር ነው። ሚዛን ላይ ነው ያለው ወንድሜ። ቴቄል ከመባል ይሰውረን። ስለዚህ መጣ ዳንኤል። ከዚያ በኋላ ምን አለ? የወርቅ ማርዳ ባንገቱ ላይ የወርቅ ጉንጉን አንገቱ ላይ ያደርግለታለሁ። የወርቅ ልብስ አለብሰዋለሁ፣ መጎናጸፊያ በመንግስቴም ሶስተኛ አደርገዋለሁ። ይሄን የሚፈታ አለ ንጉሱ። ደንግጧል። መንፈሱ አስቸገረ፣ ታወከ፣ መቆም መቀመጥ አቃተው። ከዛ መጣ ንጉሶች፣ ሽልማቱ ስጦታ ላንተ ይሁን። እግዚአብሔር ስለፈቀደ ግን ይሄ በዕብራይስጥ የተጻፈውን ጽሑፍ ሰማያዊ ንባብ እኔ አነብልሃለሁ። የሰማይ ምስጢር እኛ ነን የምናነበው። የተክለ ሃይማኖት ልጆች እኛ ኦርቶዶክሳውያን ይገባናል። ጻድቁ እንዴት ብሎ የእግዚአብሔር መንግስት እንደወረሱ ይገባናል። የምናኔው ምስጢር ለሌላው ተረት ሊሆን ይችላል፣ ለኛ ይገባናል። አታስረዳው፣ ተወው። ላይገባው ይችላል። የጻድቁ ታምር ላይገባው ይችላል። እሱ ባመነበት በራሱ መስፈርት መኖር ይችል ነበር፣ ግን አይደለም። ሃይማኖት ውስጥ ሳይሆን ቢዝነስ ውስጥ ስላለ ማጣጣል አለበት። እንደ ንግድ ያስበዋል። ይሄ ቤት ግን የንግድ ቤት አይደለም፣ የበረከት ቤት ነው። ይሄ ቤት የሰማይ ነፍሳት መሰብሰቢያ ቤት ነው። ይሄ ቤት የሰማዩን እንጀራ ከሰማይ የወረደውን የሕይወት እንጀራ ክርስቶስን ተመግቦ ሰው ወደ ሰማይ የሚወጣበት መሰላል የተተከለበት ቤት ነው። ከኢትዮጵያ ሰማይ ስር ያሉት ቅዱሳን በሙሉ ኦርቶዶክሳውያን ናቸው። መሰላሉን ካህናቱ ይዘውን ከእግዚአብሔር ጋር እና ምስጋና ለአምላካችን ለእግዚአብሔር ይሁን እና አቡነ ተክለ ሃይማኖት